بسم الله الرحمن الرحيم الحمد لله رب العالمين الصلاة والسلام على رسول الله صلى الله عليه وسلم السلام عليكم ورحمة الله وبركاته من دنو زاري لا استلالف فلكوت حديث ሁላችንም አብዛኛውን ማህበረሰብ ማለትም ማንኛውም የሚገዛና የሚሸጥን ሰው ይመለከታል። ያ ምንድነው? ነብያችን ሰለላሁ ዐለይሂ ወሰለም ሪፋዓት ኢብኑ ራፊዕ ባስተላለፉት ሐዲስ ላይ خرجت مع النبي صلى الله عليه وسلم إلى المصلى فرأى الناس يتبايعون ሰዎች ሲሻሻጡ ሲገዙ ሲለውጡ ነብዩ ሰለላሁ ዐለይሂ ወሰለም አዩዋቸውና ያ ማዕሸረ ቱጃር ብለው ጠሯቸው። ነብዩ ሰለላሁ ዐለይሂ ወሰለም እናንተ የነጋዴ ስብስቦች ሆይ ብለው ሲጣሩ ሷሃቦቹ ሁላቸውም በመስማት ብቻ ምላሽ አልሰጡም። ሁላቸውም ከነበሩበት ቦታ ፈረፈዑ አዕናቀሁም ወአብሳረሁም ኢለይህ ሊስቲጃበቲ ረሱሊላሂ ሰለላሁ ዐለይሂ ወሰለም ለነብዩ ሰለላሁ ዐለይሂ ወሰለም ምላሽ ለመስጠት ካሉበት ቦታ አንገታቸው አይኖቻቸውን ቀና ብለው ለነብዩ ሰለላሁ ዐለይሂ ወሰለም መልስ ሰጧቸውና من قال النبي صلى الله عليه وسلم فقال إن التجار يبعثون يوم القيامة فجارا إلا من اتقى الله وبر وصدق ነጋዴዎች እኮ የቂያማ ቀን አማጺያን ሆነው ነው የሚቀሰቀሱት ብለው ነብዩ ሰለላሁ ዐለይሂ ወሰለም አስተላለፉ። እንዴ ሷሃቦቹ እንዴ መነገድ ይፈቀዳል ተብለን من أفضل أنواع الكسب ሆኖ ንግድ እንዴት የቂያማ ቀን አማጺያን ሆነን እንቀሰቀሳለን የሚል ነገር አእምሯቸው ላይ አድሩባቸዋል። ሷሃቦቹ ግን ምን አስከተሉ? ነብያችን ሰለላሁ ዐለይሂ ወሰለም ኢላ ኢስቲስና ወጡ ማለት ነው። ኢላ መን ተቀላህ ወበረ ወሰደቅ አላህ ሱብሓነሁ ወተዓላ የፈራ ሰው በንግዱ ላይ ሲሸጥ ሲገዛ እውነት ያለ ሰው ሲቀር የቂያማ ቀን አማጺያን ሆነው ለሚቀሰቀሱ ኢላ መን ተቀላህ አላህን የፈራ ወበረ መልካም የተባለ ነገር ሁሉም የሰራና ወሰደቅ በሚሸጥም ሰዓት እውነት ያለ የሆነ ማለት ነው። ያ ብሎ ማለት አላህ ምን ኢላ መን ተቀላህ ሲባል ነብያችን ሰለላሁ ዐለይሂ ወሰለም በሌላ ሐዲሳቸው ላይ ምን ገሸና ፈለይሰ ሚና ብሏል። ሲሸጥ ሲገዛ ሰውዬ ያታለለን ሰው ከኛ መንገድ አይደለም። ለይሰ ሚን ጠሪቂና ለይሰ ሚን ሱነቲ ነብይ ሰለላሁ ዐለይሂ ወሰለም ማለት ነው። ሰውየው ሲሸጥ ሲገዛ የተመረተበትን ሀገር እየቀየረ ደረቁን ከላይ እያደረገ የበሰበሰውን ከስር እያደረገ የሸጠ ሰው ከኛ አይደለም ብሎ ነብዩ ሰለላሁ ዐለይሂ ወሰለም ተናግረዋል። እና ለምንድነው ኢነል ፉጃራ ሁሙል ፉጃር ያሉት ነብዩ ሰለላሁ ዐለይሂ ወሰለም ሲባል ሰውየው ይምላል። ነብዩ ሰለላሁ ዐለይሂ ወሰለም ደግሞ መሐላን ከልክለዋል። እውነት በሆነ ነገር ሁላ ሰውየው ሲሸጥ ሲገዛ መማል የለበትም ብሏል። ይዋሻል፣ ውሸት ይቀላቀልበታል። በሌላ ሐዲሳቸው ላይ ያ ማዕሸረ ቱጃር አሉ ያ ማዕሸረ ቱጃር ኢነ هذا البيع لغو وحلف فشوبوه بالصدقة ብሏል። ይሄ ንግድ እኮ ይሄ መሸጥ መግዛት የሚባለውን ነገር ውሸት ነገር ይቀላቀልበታል፣ ያልሆነ ነገር ይቀላቀልባት መሐላ ውሸት ያልሆነ ማታለል ነገር ስለሚቀላቀልበት ሶደቃ ነገር ቀላቅሉበት። ኢነ ሶደቃተ ቱጥፊኡ ገዘበ ረቢ አሉ። ሶደቃ የሚባለው ነገር የአላህን ሱብሓነሁ ወተዓላ ቁጣ ስለሚያጠፋ በሰደቃ ቀላቅሉበት ይላሉ። ስለዚህ በምንሸጥበት ሰዓት በምንገዛበት ሰዓት መሐላ ነገሮችን ማብዛት፣ መዋሸት፣ ከተቀደደ ተቀደደ፣ ሰውየው ከፈለገ ይግዛ እንጂ የተመረተበትን ሀገር እየቀየርን መናገር ምንም በንግዳችን ላይ በትርፋችን ላይ የሚያመጣው ለውጥ ስለሌለ እንደውም የአላህ ሱብሓነሁ ወተዓላ ቁጣ ማትረፍ ብቻ ነው የሚሆነው። ስለዚህ እነዚህ አይነት ነገሮች ልንጠነቀቅ ይገባናል ማለት ነው። ይህ ብለው ማለት ምንድነው? ኢላ መን ተቀላህ ወበረ ወሰደቅ አሉ ነብዩ ሰለላሁ ዐለይሂ ወሰለም። የፈራ ሰው እውነትን ያልዋሻ ሰው ግን ምንድነው ውጤቱ ብለው በሌላ ሐዲሳቸው ላይ አቡ ሰዒድ አልኹድሪ ባስተላለፉት ሐዲስ ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ? በሌላ ቦታ ነጋዴዎችን አስመልክተው التاجر الصدوق يحشر يوم القيامة مع النبيين والصديقين والشهداء والصالحين አሉ። እውነተኛ ነጋዴ ብሎ ማለት ምንድነው? አላህ ሱብሓነሁ ወተዓላን የሚፈራ የሆነ ኢላ መን ተቀላህ ወበረ ወሰደቅ ቅድም የተባሉት
የማይምል መሐላን የማያበዛ ዛዛታን ነገርን ያላከለ ንግዱ ላይ ያልዋሽ የሆነ እውነታውን ተናግሮ የሸጠና የገዛ ሰው የቂያማ ቀን የሚቀሰቀሰው ከነብያቶች ጋር ከስዲቆች ጋር ሷዲቅ አይደለም የተባለው እንደውም ስዲቅ ከስዲቆች ጋር ከሷሊሆች ጋር ከሹሃዳዎች ጋር ነው የሚቀሰቀሰው። አንተ አንድ ሰው ነህ። አንድ ሰውም ሆነህ ግን የምትቀሰቀሰው ከነዚህ ሰዎች ጋር ነው ብሎ ነብዩ ሰለላሁ ዐለይሂ ወሰለም አሳልፉ። የምትቀሰቀሰው አንዴ ነው። ሆኖም ቀረ ግን ተሽሪፈን ለከ ሊማ ፈዐልተሁ አንተ ላደረግከው ስራ ክብር ሲባል ከነዚህ ሰዎች ጋር ነው የምትቀሰቀሰው ቂያማ ቀን ተብለሃል። ከነቢያቶች ጋር የነቢያቶችን ደረጃ ምን አሳወቀ? ከስዲቆች ጋር ከሸሂዶች ጋር የሸሂዶችን ደረጃ እንግዲህ ሁላችንም ቃለ አላህ ቃለ ረሱል የሚለውን ነገር አእምሯችን ውስጥ ምንድነው ለሸሂዶች የተሰጣቸው ደረጃ የሚለውን ነገር በሐዲስም ሆነ በቁርአን አእምሯችን ላይ ባንይዘው ቢያንስ በአቅላችን በጣም እንሰጠው ቦታ አለ ሸሂድነትን። ከነዚህ ሰዎች ጋር ነው የምትቀሰቀሱት የቂያማ ቀን ብሎ ነብዩ ሰለላሁ ዐለይሂ ወሰለም አስተላልፏል። ስለዚህ አላህ ሱብሓነሁ ወተዓላ ከነዚህ ሰዎች ጋር እንዲቀሰቀሰን ንግዳችን ስራችንን ማሳመር መቻል አለብን ማለት ነው። ንግድ የሚባለው ነገር ዱንያ የሚባለው ነገር ሰይዱና ዓሊ ባስተላለፉት ሐዲስ ላይ አዱንያ ሐላሉሃ ሒሳቡን ወሐራሙሃ ዒቃቡን ይላሉ። ዱንያ የሚባለው ነገር ሐላል ከሰራ ነው ሂሳብ አለብን፣ በሐራም ከሆነ ደግሞ የሰበሰብነው ዒቃብ አለብን፣ ቅጣት አለብን ይላሉ። ለምንድን ነው በሐላል ስንሰራ ሂሳብ አለብን? ነብዩ ሰለላሁ ዐለይሂ ወሰለም በሌላ ሐዲሳቸው ላይ ምን ይላሉ? አንድ ሰው የቂያማ ቀን 4 ነገሮች ሳይጠየቅ እግሩ አትንቀሳቀስም ይላሉ። ያ ብሎ ማለት ምንድን ነው? ሰውየው ሀብታም ከነበረ ንብረቱ እንዴት እንዳመጣው፣ እንዴት እንደሰበሰበው፣ ከስቦ እንዴት እንደነበረ ሳይጠየቅ አይንቀሳቀስም፣ ሂሳብ አለበት። ስለዚህ ሂሳባችንን ልናስተካክል ይገባል ማለት ነው። ከማ ቃለ ዑመር ብን አልኸጣብ ሐሲቡ አንፉሰኩም ቀብለ አን ቱሐሰቡ፣ ሳይተሳሰቧችሁ በስተፊት ነፍሳችሁን ተሳሰቧት። ስለዚህ አዘጋጁ ማለት ነው። ስለዚህ እኛ እንግዲህ የመጣ ነው ስለ አኼራችን የሆነ ነገር ይዘን ወደዛ ለመጓዝ ነው የመጣ ነው። ለዲን ነው የመጣንበትን ዓላማ ልንዘነጋ አይገባም። ሌት ተቀን እየሰራን ቢሆን ስለዚህ ንግዳችንን ልናሳምር ይገባናል ማለት ነው። ስለዚህ አላህ ሱብሓነሁ ወተዓላ ኸይር ስራ ምንሰራ ሰዎች አላህ አድርገን፣ ሐላሉን እንጂ ሐራሙን ማንነካና ማንሰማ ማንተገብር ሰዎች አላህ አድርገን። አሰላሙ አለይኩም ወረሕመቱላሂ ወበረካቱ።